ለኢስላም መስራትና ሀገርን መምራት በአሁኑ ጊዜ በብዙ ሙስሊም ወጣቶች ዘንድ የሚስተዋል አደገኛ ዝንባሌ አለ። ይህም ፖለቲካንና ህዝባዊ አመራርን እንደ ቆሻሻ ወይንም ከዲን የሚያርቅ አድርጎ በመመልከት ከሜዳው የመሸሽ ዝንባሌ ነው። ብዙዎች እስላማዊ ህይወትን መስጂድ ውስጥ በመቀመጥና ግለሰባዊ አምልኮዎችን በመፈጸም ብቻ ይገድቡታል። ነገር ግን ይህ አመለካከት ሙስሊሙ ወጣት የሀገሩን ዕጣ ፈንታ ከመወሰን እንዲገለል አድርጎታል። በውሳኔ ሰጪነት ወንበር ላይ ከመቀመጥ ይልቅ በተወሰኑለት ውሳኔዎች የሚመራ ተመልካች እንዲሆን አድርጎታል። ይህ የሽሽት መንፈስ ስጋዊና መንፈሳዊ ፍላጎቶችን አጣጥሞ ከመጓዝ ይልቅ አንዱን ጥሎ ሌላውን አንጠልጥሎ የመሄድ የተዛባ እይታ እንዲፈጠር ሰበብ ሆኗል። የዚህ የፖለቲካና የማህበራዊ ተሳትፎ የመሸሽ ዋጋ እጅግ የከፋ ነው። ማወቅ ያለብን አንድ እውነት አለ። ፖለቲካን መተው ማለት የህዝብ ሙስሊሙን ጉዳይ ለሌሎች አሳልፎ መስጠት ማለት ነው። አንሰራበትም ብለን የምንተወው ወንበር ባዶውን አይቀመጥም። ምናልባትም ቦታው ሙስሊም ጠል በሆኑ ለህሊናና ለፈጣሪ ፍራቻ በሌላቸው ሰዎች ይሞላል። በዚህም ምክንያት ሙስና፣ ኢፍትሃዊነት እና የግብረ ገብነት መውደቅ በሀገር ላይ ይንሰራፋል። ሙስሊሙ ማህበረሰብ ብቃት ያላቸውን ልጆቹን ወደ አመራር እና ፖለቲካ ካላመጣ መብቱን የሚያስከብርለት ብቻ ሳይሆን ለሌሎችም ጭምር ፍትህን የሚያሰፍንለት አቅም ያጣል። ስለሆነም ለኢስላም መስራት ማለት እያንዳንዱን የህይወት እንቅስቃሴ ወደ ዒባዳ መቀየር ማለት ነው። ዘመናዊ ሙያዎችንና የአመራር ሂደትን ከነቢያት ታሪክ ጋር ስናዛምድ የምናገኘው ቁልፍ እውነት ይህንኑ ነው። ለምሳሌ በኢኮኖሚክስና ፋይናንስ ዘርፍ የነቢዩላህ ዩሱፍን ፈለግ መከተል ያስፈልጋል። ዩሱፍ ዓለይሂ ሰላም የግብፅን ኢኮኖሚ ሲመሩ ኃላፊነቱን በራሳቸው ጠይቀው ነው የተረከቡት። ቃለ ኢጅዓልኒ ዓላ ኸዛኢኒል አርድ ኢኒ ሐፊዙን ዓሊም። በምድር ግምጃ ቤቶች ላይ ሹም አድርገኝ፣ እኔ ጠባቂ አዋቂ ነኝና አሉ። ዓላማቸውም ህዝብን ከረሃብ መታደግና የሀብት ፍቅሃዊ ስርጭትን ማረጋገጥ ነበር። ዛሬም አንድ ሙስሊም ኢኮኖሚስት ወይም ሚኒስትር ሲሆን ይህንን ታላቅ የነቢያት ሙያ እየተገበረ እንደሆነ በማመን ለህዝብ ጥቅም ዘብ መቆም አለበት። በፍትህና በህግ ሥርዓትም እንዲሁ የነቢዩላህ ዳውድን ታሪክ እናገኛለን። ዳውድ ዓለይሂ ሰላም ስልጣንን ከእምነት ጋር አስተባብረው በሰዎች መካከል በእውነት የመፍረድ ትብረብ ተሰጥቷቸው ነበር። ያ ዳውዱ ኢና ጀዓልናከ ኸሊፈተን ፊል አርድ ፈሕኩም በይነ ናሲ ቢልሐቅ። ዳውድ ሆይ እኛ በምድር ላይ ምትክ አድርገንሃልና በሰዎች መካከል በእውነት ፍረድ። የዘመናችን ሙስሊም የህግ ባለሙያዎች፣ ዳኞችና የፖለቲካ መሪዎች ከዚህ የሚማሩት ነገር ቢኖር ስልጣን ማለት ህዝብን ማገልገያ እና የአላህን ፍትህ በምድር ላይ ማስፈኛ መሳሪያ መሆኑን ነው። ፖለቲካ ውስጥ መግባት ማለት ስልጣን መሻት ሳይሆን እውነት እንዳይቀበር እና ደካሞች እንዳይበደሉ የፍትህ ጠበቃ መሆን ነው። ይህም ሰብዓቱን ዩዚልሁሙላሁ ፊ ዚልህ የውመ ላ ዚለ ኢላ ዚልሁ በሚለው ሐዲስ ኢማሙን ዓዲል ውስጥ የሚያስገባ የተቀደሰ ተግባር ነው። በልማት ዘርፎችም በትራንስፖርት፣ በኢንጂነሪንግ እና በግብርና መሰማራትም የነቢያትን ፈለግ መከተል ነው። ነቢዩላህ ኑህ ዓለይሂ ሰላም መርከብ ሰርተው ህዝብን ለማዳን ትራንስፖርትን ሲመሩ ነበር። ነቢዩላህ ዳውድ ዓለይሂ ሰላም የብረት ውጤቶችን በማምረት ኢንዱስትሪን ሲያስተዋውቁ፣ ሁሉም ነቢያት ደግሞ በእርሻና እረኝነት ህይወትን ሲመሩ ነበር። አንድ ሙስሊም ኢንጂነር መንገዶችን ሲሰራ ኢማተቱል አዛ አን ጠሪቅ በሚለው የሰደቃ ሐዲስ ውስጥ ሲገባ፣ ጤና ሚኒስትር ሆኖ ደግሞ የሰዎችን የጤና ሁኔታ ሲከታተል ወመን አሕያሃ ፈከአነማ አሕያ ናሰ ጀሚዓን በሚለው የቁርአን ውዳሴ ውስጥ ይገባል። ስለዚህ ይህን ሥራውን እንደ ዱንያዊ ጥቅም ማግኛ ብቻ ሳይሆን እንደ ትልቅ የኢባዳ ዘርፍ ሊቆጥረው ይገባል። ይህ ሁሉ የሚያሳየው ሙስሊሙ ጠንካራ ፖለቲካዊ እና ማህበራዊ ተሳትፎ ሊኖረው እንደሚገባ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ጠንካራ አማኝ ከደካማ አማኝ ይበልጣል ሲሉ፣ ይህ ጥንካሬ በአካል ብቻ ሳይሆን በተጽዕኖ ፈጣሪነት፣ በአመራር ጥበብና በፖለቲካዊ ብስለትም ጭምር ነው። ሙስሊሙ ፖለቲከኛ ሲሆን መልካምን ማዘዝና ከመጥፎ መከልከል የሚለውን መርህ በከፍተኛ ደረጃ ማለትም በፖሊሲና በህግ ደረጃ መተግበር ይችላል። ከዳር ሆኖ ቅሬታን ከማቅረብ ይልቅ ወደ ውስጥ ገብቶ ስርዓቱን ማስተካከል የዚህ ዘመን አንዱ ጂሃድ ነው። በዚህ መልኩ በስነ ምግባርና በብቃት የታነጹ ሙስሊሞች ወደ አመራር ሲመጡ በሀገር ደረጃ የሚመጣው ለውጥ እጅግ ከፍተኛ ነው። አምላኩን የሚፈራ መሪ የህዝብን ገንዘብ አይሰርቅም፣ በዘመድና በዘር አይኩራራም፣ ለዜጎች ሁሉ እኩል የህግ ጥበቃ ፕሮቴክሽን ይሰጣል። እንዲህ አይነት መሪዎች ሲበዙ ሀገራዊ ፖለቲካው ከሴራ ወደ ሥራ፣ ከዘረፋ ወደ ልማት ይቀየራል። ኢኮኖሚው ይረጋጋል፣ ማህበራዊ ፍትህ ይሰፍናል፣
ኢስላም ጠልነት ይቀንሳል። ምክንያቱም የእነዚህን ሰዎች ስኬት የሚለካው በአኼራ ሚዛንም ጭምር ስለሆነ ነው። በማጠቃለያም ለኢስላም መስራት ማለት በዱንያም በአኼራም አሸናፊ የሚያደርግ የህይወት መንገድን መከተል ነው። ወጣቱ ትውልድ ከስሜታዊነት ወጥቶ ዕውቀትን ታጥቆ የነቢያቱን ታሪክ ከዘመናዊ ሙያዎች ጋር አዋህዶ ሀገርን ለመምራት መነሳት አለበት። ዛሬ የምንሰራው ሥራ፣ የምንያዘው ፖለቲካ አቋም እና የምንሰጠው ሙያዊ አገልግሎት ነገ ከአላህ ፊት የምንሸልምበት ዒባዳችን ነው። ስለሆነም ሙስሊሙ ማህበረሰብ በፖለቲካውም በኢኮኖሚውም ሆነ በሳይንሱ ዓለም የበላይ ሆኖ በመገኘት ለሀገር ብርሃን፣ ለፍትህ ተስፋ ሊሆን ይገባል። ሁለንተናዊ ተምሳሌያችን ደግሞ ታላቁ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው።